ያደረኩት በዚህ ምክንያት ነው፣ ይሄን የሰራሁት በዚህ ምክንያት ነው እያላችሁ ለኃጢአታቸው ኤክስኪውዝ እንዳትሰጡ። ኤክስኪውዝ የሚሰጥ ሰው ምን ይሆናል ማለት ነው? የኢብሊስን ይከተላል ማለት ነው። ስለዚህ ሱብሓነሁ ወተዓላ ላ ተእኹዙሁ ሲነቱ ወላ ነው፣ ማንገላጀት የሚጠጋው አይደለም። ወላ ነው መንቀልፍም የሚጠጋው አይደለም። ለሁ ማ ፊ ሰማዋት ወማ ፊል አርድ፣ በሰማይም በምድርም ያለው የእሱ ነው። ሱብሓነሁ ወተዓላ ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ። ማን ነው ለመሆኑ ሸፋዓን የሚሰጥ ምልጃን የሚሰጥ አላህ ሱብሓነሁ ወተዓላ ያልፈቀደለት ማን ነው ለመሆኑ አለ እኮ። እንዲህ ነው ሀያሉ ሲናገር ሱብሓነሁ ወተዓላ። ለምን በሀያልነት ይናገራል? እሱ ረብ ነው የሰራህ ያልነበርከውን ከዛች ከፈሳሽ የሰራህ። እስቲ ራስህን ቆም ብለህ አስብ። የምትኖርበትና የምትሰራበት ካምፓኒ ለምን ሩል አደረገልህ? ለምን ሩል አደረገልህ? ለምንድን ነው ይሄን ሩል ያደረገልኝ ትላለህ? አትልም። ሱብሓነሁ ወተዓላ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ። ሸፋዓንም አላህ የሰጠው እንጂ አያገኝም። አላህ የሰጠው እንጂ አያገኝም። አማኞች ለአማኞች አዎ ይሆናሉ የቂያማ ቀን። ቁርአን ሱረቱል ሙልክ ሸፋ ይሆናል የቂያማ ቀን። ሱረቱል በቀራ ሱረቱል ኢምራን ሸፋ ይሆናል የቂያማ ቀን። ረሱል አለይሂ ሰላቱ ወሰላም አፍደሉ ሰላቱ ወሰላም አለይሂ ሸፋ ይሆናሉ የቂያማ ቀን። እሳቸውን መንገድ ይዘን ስንሄድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም። ያውቃል አላህ ሱብሓነሁ ወተዓላ ማ በይነ አይዲሂም ወማ ኸልፈሁም፣ የተደበቀውንም የተገለጸውንም የወደፊቱንም ያለፈውንም። እኔና እናንተ የሰራነውን በሙሉ ያለፈውን ያውቀዋል፣ ወደፊት የሚሆነውንም ያውቀዋል። እውቀት ባለቤት ስለሆነ እንዴ ኢየሱስ አለይሂ ሰላም እኮ ሄዶ እኮ ያቺን ዛፍ ፍለጋ ሄዶ እኮ ፍሬ አላት ብሎ አላገኛትም እኮ። አላሁ ረቡል ዒዛ የኔን እዚህ ምድር ላይ ያለውን በሙሉ የሚመጣውንም ያውቃል፣ ምን እንደምንሆን ያለፈውንም ያውቃል፣ የደበቅነውንም በውስጣችን ያውቃል፣ ያወጣነውንም ያውቃል። የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ። አንዲትም እውቀት የሰው ልጅ ማግኘት አይችልም አላህ ሱብሓነሁ ወተዓላ የሻለትና የሰጠው ሲሆን፣ አያችሁ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ወሲዐ ኩርሲዩሁ ሰማዋት ወልአርድ ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም። አዕዘሙል አያ ፊል ቁርአኒል ከሪም፣ ትልቁ አያ ቁርአን ውስጥ ይሄ አላሁ ስብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም እንደተናገሩት ይሄ እስልምና ነው። የምናመልከው ጌታ የሚተኛ የሚያንገላጅጅ አይደለም ስብሓነሁ ወተዓላ፣ የሚረሳ አይደለም ስብሓነሁ ወተዓላ፣ ፍጡር አይደለም እኛ የምናመልከው። ይሄ የኔ አስተምሮ ነው። እኔ ቤት ስትመጣ የምትሰማው ይሄንን ነው። አጥፊና ተሳሳቾች ነን። አዎ አዳምን ያለምንም እንደፈጠረው እናትም አባትም እንደሌለው ዒሳ ዓለይሂ ሰላምን ደግሞ ከእናት ብቻ ፈጠረው። ኢነማ አምሩሁ አንድ ነገር እንዲሆን ሲፈልግ ኢዛ አራደ ሸይአን አየቁለ ለሁ ኩን ፈየኩን፣ ሁን ይለዋል ይሆናል። ምንም ነገር አይደለም የሚያስፈልገው ለአላህ ሱብሓነሁ ወተዓላ። በሰማይ በምድር ያለውን ይከታተላል። እኔን ያየኛል፣ እናንተን ያያችኋል። እኔና እናንተ ግን እኔን ብቻ ታዩኛላችሁ። ከቤታችሁ ሁለተኛ ቤት ያለውን ማየት ትችላላችሁ? አታዩ። ተመልካች ነው ስንል ሱብሓነሁ ወተዓላ ያያል ስንል የኛ እይታና የሱ እይታ እንዳይደለም ሱብሓነሁ ወተዓላ። የሰው ልጅ እይታና የነብያቶች እይታና የአላህ ሱብሓነሁ ወተዓላ እይታ እንዳይደለም። እኔና እናንተ እንተያያለን። እኔን ታዩኛላችሁ፣ እኔ እናንተ ማየት አልችልም። ከሁለተኛው ቤት ያለውን እናንተ ማየት አትችሉም። አላህ ሱብሓነሁ ወተዓላ ሊሚት አለው ማለት ነው እይታችን። የአላህ ሱብሓነሁ ወተዓላ እይታ በሰማይ ያለውን ያያል፣ መላኢካዎቹን ያያቸዋል፣ በባህር ውስጥ ያሉትን ያያቸዋል። የአንዱ እይታ አንዱ ሳይጋርደው ሱብሓነሁ ወተዓላ እኔን ያየኛል፣ እናንተን ያያቸዋል። በረሃ ላይ ያሉትን ያህል ሱብሓነሁ ወተዓላ ጥራት ይገባው የኛ ጌታ። እይታው ሊሚት አይደለም። የኔና የእናንተ እይታ ደግሞ ይሄ ማያችን የተሰጠን ነው፣ የራሳችሁ አይደለም። አላህ ሱብሓነሁ ወተዓላ ሰጥቶን ነው። ኦኬ የእሱ ግን እይታው ሱብሓነሁ ወተዓላ የተሰጠ አይደለም፣ የራሱ ነው። አያችሁ፣ የኔና የእናንተ እይታ ደግሞ ከኛ ጋር ፐርማነንት አይደለም፣ ጊዜውን ስንጨርስ የሚወሰን ነው። የእሱ ሱብሓነሁ ወተዓላ እይታው ደግሞ ፐርማነንት ነው፣ የራሱ ነው። ረቡል ዒዛ ጀለ ሸእኑሁ ሱብሓነሁ ወተዓላ ጥራት ይገባው። እሱን እንድናመልክ ያደረገን ጌታ አልሐምዱሊላህ ረብል ዓለሚን። ለም የተኺዝ ወለድ፣ መወለድ የፍጡራን ባህሪ ነው። ቁል ሁወ አላሁ አሐድ በል። አላህ ሱብሓነሁ ወተዓላ አሐድ ነው። አሐድ ማለት ቢጤም ተመሳሳይ የሌለው። ዒሳ ዓለይሂ ሰላም የሰውን ልጅ ይመስላል። ረሱል ዓለይሂ ሰላቱ ወሰላም አንድ አይነት ናቸው፣ የሰው ልጅ ናቸው። ሰለላሁ ተዓላ ዓለይሂ ወሰለም አብርሃም ከአዳም ጀምሮና አንድ አይነት እጅግር አለ፣ አይን አለ፣ ሁሉ ነገር አለ። ሱብሓነሁ ወተዓላ የፍጡራን ባህሪ የለውም። ረቡል ዒዛ ሱብሓነሁ ወተዓላ ቁል በል ሁወ አላሁ አሐድ። አላህ ሱብሓነሁ ወተዓላ አሐድ ነው፣ ቢጤም ተመሳሳይ የሌለው። አላሁ ሶመድ ሱብሓነሁ ወተዓላ አላህ ረቡል ዒዛ ሶመድ ነው፣ የሁሉ መጠጊያ ነው።
ሁሉም ከሱ የሚፈልግ ነው። ነቢያቶችም ከሱ ይፈልጋሉ እርዳታን፣ መላኢካዎችም ከአላህ ሱብሓነሁ ወተዓላ ይፈልጋሉ። የሰው ልጅም ከአላህ ሱብሓነሁ ወተዓላ ፈላጊ ነው። ሁሉም ከጌታው የሚፈልግ ነው ከአላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ከማንም ምንም አይፈልግም። ማንም ምንም ሳይኖር የነበረ ነው ሱብሓነሁ ወተዓላ። ጥራት ይገባው። አላሁ ሰመድ ለም የሊድ ወለም ይውለድ፣ አልወለደም አልተወለደም። ሱብሓነሁ ወተዓላ ይሄ ለሱ የሚጠጋው አይደለም። ፍጡር ነው የሚወለደው የሚዋለደው። ዒሳ ዓለይሂ ሰላም ተወልዷል ከእናቱ። ዒሳ ዓለይሂ ሰላም አላገባም። ያሕያም አላገባም። ያሕያ የዘከርያ ልጅ አላገባም። ልብ ብላችሁ ያዙ። ስላላገባ አምላክ ሊያስብለው አይችልም። ያሕያ ዘከርያና ሚስቱ ባረጁበት አጥንቱ መሸከም በማይችልበት የወለደው ያሕያ አላገባም ዓለይሂ ሰላም። ሱብሓነሁ ወተዓላ ለሱ የሚገባውና የማይገባው ነገር አለ። እንደማይገባው ደግሞ እሱን የነገረን፣ በራሳችን አንፈላሰፍም። ወመን የንበጊ አንየተኺዘ ሊራሕማን ወለድ አለ። ለአራሕማን እዝነተ ሰፊው ለሆነ ጌታ መወለድ ለሱ የሚገባው አይደለም አለ። ኢን ኩሉ መን ፊ ሰማዋቲ ወልአርዲ፣ በሰማይም በምድር ያለው በሙሉ ኢላ አቲ ራሕማን ዓብዳ፣ ለአራሕማን ባሪያና ሌላ አይደለም አለ። ሱብሓነሁ ወተዓላ እሱን የሰራ ዒሳንም እኮ አላህ ነው የፈጠረው ሱብሓነሁ ወተዓላ። አዳምን እንደፈጠረው ዓለይሂ ሰላም፣ ሔዋንን እንደፈጠራት ዓለይሂ ሰላም፣ እኔና እናንተን እንደፈጠረን መተናል እንዴ? ያለን ነገር የኛ ነው እንዴ? አይደለም። የሚወሰድ እኮ ነው። ፈርመናት አይደለም። ዱንያ ላይ ኑሩ፣ ይሄ ቀጥተኛው መንገድ ነው። ወቁል ልሐቅ ምን ረቢክ፣ ለህዝቦች ተናገር የጌታህን ሐቁን መንገዱን። ፈመን ሻአ ፈልዩእሚን፣ የፈለገ ሰው ይመን፣ ወመን ሻአ ፈልየክፉር፣ የፈለገ ሰው ደግሞ መካድ ይችላል። የጀነትን መንገድ ተናገር፣ የገሃነምን መንገድ ተናገር። የፈለገ ሰው ያምናል፣ ያልፈለገው ሰው ደግሞ አያምንም። እሺ ቆይ፣ ኧረ ደግሞ ይሄ ደግሞ ምን ሆነ? ቆይ እናንተ፣ ኧረ ታብታቡን አድርጉ፣ ምልክት ሰጠኝ እዚህ። እሺ የፈለገ ሰው ማመን ይችላል። አላሁ ስብሓነሁ ወተዓላ መንገድ አድርጎልናል። ያንን መንገድ ይዘን እንሄዳለን። ከጌታችን ራሕመት አዎ አንቆርጥም። አበደን ተስፋ አይቆርጥም። አማኝ ከጌታው ራሕመት አይቆርጥም። ሁሌ ጌታውን ይከጅላል። ያለሱ መኖር ስለማንችል ያለሱም አልመጣንም፣ በራሳችን አልመጣንም። በራሱ የመጣ ሰው የለም እዚህ ውስጥ። ሁሌ ከጌታችን ጋር ስናጠፋም ይቅርታ እንጠይቀዋለን። መልካም ለመስራት እሱን እንለምነዋለን። ስንሳሳትም ከሱ ውጭ ማንም የለንም፣ እሱን ነው የምንጠይቀው ሱብሓነሁ ወተዓላ። እሱ ግን ፍጡር አይደለም። ፍጡሩን የፈጠረ ሀያል ነው ሱብሓነሁ ወተዓላ። እሺ አላሁ ሰመድ ለም የሊድ ወለም ይውለድ፣ አልወለደም አልተወለደም። አይ ሁሉን ነገር መሆን ከቻለ ታዲያ እንዴት መወለድም ይችላል ብለው ለሚሉ ሰዎች ደግሞ ምን አላቸው? ወመን የንበጊ አንየተኺዘ ሊራሕማን ወለድ አለ። ለአራሕማን እዝነተ ሰፊው ለሆነ ጌታ ልጅ መያዝ ለሱ የሚገባው አይደለም አለ። ኢን ኩሉ መን ፊ ሰማዋቲ ወልአርዲ ኢላ አቲ ራሕማን ዓብዳ፣ በሰማይም በምድርም ያለው ለአራሕማን ምንድን ነው? ባሪያ ነው አለ። አያችሁ። ከዛዝ ሱብሓነሁ ወተዓላ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፍወን አሐድ አለ። ወለም የኩን ለሁ አሐድ ብሎ ጀመረ። ቁል ሁወላሁ አሐድ ብሎ ሲያጠናቅቀው ወለም የኩን ለሁ ኩፍወን አሐድ፣ ለሱ ቢጤም ተመሳሳይም የለውም ማለት ሱብሓነሁ ወተዓላ። አያችሁ፣ ይሄ ነው ጌታ ማለት። ሰማይ ምድሩ በሱ ቁጥጥር ውስጥ ነው። እኔን ይሰማኛል፣ እናንተን ይሰማችኋል። እዚህ ውስጥ ያለውን በሙሉ ቁርአን ውስጥ ግቡ። አንዳንድ ነገር አምጥታችሁ ይሄ ቆየ ቁርአን ድክመት ልትሉ ብትፈክሩ ብዙ መጽሐፍ ቅዱስ ውስጥ ብዙ ነገሮች አሉ። አሁን እንትናን ማነው ኖሕን ዓለይሂ ሰላም በጣም የገረመኝ የደነገጥኩበት ላይቭ ላይ ገብተው